ሀየሎም አርአያና ኦፕሬሽን አጋዚ ጸሐፊ አፈንዲ ሙተቂ በ1978 ዓመተ ምህረት በኢትዮጵያ የውጊያና የስለላ ጥበብ ታሪክ መሳ የሌለው ታሪክ ተሰራ። በመሳ የለሹ ጀነራል ሀየሎም አርአያ ፈንቅል የተመራ ጦር እጅግ በሚያስደንቅ ጥበብ በ15 ደቂቃ ብቻ የፈጀ 1320 እስረኞች ከደርግ መንጋጋ ነፃ ያወጣ አጋዚ ኦፕሬሽን ተካሄደ። ኦፕሬሽኑ ለበርካታ ወራት እጅግ አስደናቂ ጥናትና ልምምድ የተደረገበት ሲሆን ያለ አንዳች መዛነፍ 100% በታቀደው መልክ የተከናወነ ነው። ፐርፌክት ኤግዜኪዩሽን ይሉታል። በዚሁ ኦፕሬሽን ነፃ ከወጡ መሃል 300 ተሳታፊዎች እንዲረሸኑ ተፈርዶባቸው ቀናቸው ወረፋቸውን እየተጠባበቁ የነበሩ ናቸው። አጋዚ ኦፕሬሽን በመሃል አገር ሰዎች ተሰርቶም ቢሆን ኖሮ ቢያንስ 100 ፊልሞች፣ 1000 ዘፈኖች፣ 11000 ሽለላዎችና ቀረርቶች ይወጣለት ነበር። የአሜሪካውያን ቢሆን ኖሮ ደግሞ ሆሊውድ እስካሁን ቢያንስ ቢሊዮን ዶላሮች ያፍስበት ነበር። በኢትዮጵያ የታሪክ ሂደት የተፈጠሩ የፖለቲካ ድርጅቶችና ሽምቅ ተዋጊ ቡድኖች በትግል ዘመናቸው ከወደቁ ሰማዕታቶቻቸው ሁሉ አግዝፈው የሚመለከቱት አንዳንድ ጀግና አላቸው። ለምሳሌ የተጋድሎ ሐርነት ኤርትራ ጀብሃ ትልቁ ሰማዕት ዑመር እዛዝ ይባላል። የህዝባዊ ግንባር ሐርነት ኤርትራ ሻዕቢያ ታላቅ ሰማዕት ደግሞ ኢብራሂም አፋ ነው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ትልቁ ሰማዕት ተስፋዬ ደበሳይ ነው። የኦሮሞ ነጻነት ግንባር ኦነግ ታላቁ ሰማዕት ኤሌሞ ቂልጡ ይባላል። የህዝባዊ ወያኔ ሐርነት ትግራይ ህወሓት አባላት በበኩላቸው እንደ ትልቁ ሰማዕት የሚያዩት ሀየሎም አርአያን ነው። ታዲያ ሀየሎም ከሌሎቹ ሰማዕታት የሚለይበት አንድ ጠባይ አለ። ይህም በጀግንነቱ በህወሓት ብቻ ሳይሆን የህወሓት ቀንደኛ ጠላት በሚባሉት ግለሰቦችና ቡድኖች ጭምር የሚወደስ መሆኑ ነው። እርግጥ ስለ ሀየሎም ጀግና መሆን በስፋት መጻፍ የጀመረው እርሱ ከተገደለ በኋላ ነው። ሆኖም ሀየሎም በህይወት እያለ እንኳን ስለ ጀግንነቱ ሲሰጡ የነበሩ የምስክርነት ቃሎች በልዩ ልዩ የፕሬስ ውጤቶች ላይ አንብበናል። ለምሳሌ የቀድሞ የኢህአዴግ ሊቀመንበር ያሬድ ጥበቡ ወይም ጌታቸው ጀቤሳ መስታወት በተሰኘ መጽሔት ላይ ሁሉንም የኢህአዴግ የጦር መሪዎችን በፈሪነት ከፈረጃቸው በኋላ ሀየሎም አርአያን ብቻ በጀግንነት ያወድሰዋል። በኤርትራና በትግራይ ሲዋጉ የነበሩ የደርግ የጦር መኮንኖችም በተለያዩ መጽሔቶች ስለ ሀየሎም አርአያ ጀግንነት ይናገሩ ነበር። በመሆኑም በሀየሎም የጦር ሜዳ ጀግንነትና በወታደራዊ ጥበብ አዋቂነቱ ላይ ጥርጣሬ የሚቀርብ አይመስለኝም። ሆኖም የሀየሎምን አሟሟት ያየ ሰው ሰውየው ሰማዕት ነው ሊባል ይችላልን የሚል ጥያቄ ሊያቀርብ ይችላል። ምክንያቱም በተለምዶ ሰማዕታት የሚባሉት በትግሉ ሂደት ሲዋጉ የወደቁ ሰዎች ናቸውና። ሀየሎም የተገደለው ግን የትጥቅ ትግሉ ካበቃ ከ4 ዓመታት በኋላ በተከሰተ የግል ጸብ ነው። የኢህአዴግ ሰዎች ሀየሎም በሰላም ጊዜ በሚደረገው ትግል መሃል የወደቀ ጓዳችን በመሆኑ ሰማዕት ነው እንደሚሉት ይታወቃል። ከሰማዕታቱ መካከል የተናጠለ ሐውልት ያቆሙትም ለእርሱ ብቻ ነው። ሌሎች ወገኖችስ በሰማዕትነቱ ላይ ምን ይላሉ? በጉዳዩ ላይ ያላቸውን አቋም እንዲነግሩን እንጠብቃለን። ሀየሎም አርአያ ህወሓት በኋላም ኢህአዴግ ባካሄዳቸው ዋና ዋና ዘመቻዎች ላይ የመሪነት ሚና ነበረው። ከነዚያ ዘመቻዎች መካከል ከስሙ ጋር ተቆራኝቶ የቀረው በየካቲት ወር 1978 የተካሄደው ኦፕሬሽን አጋዚ ነው። ይህንን ኦፕሬሽን የሚመለከት ጽሑፍ ለመጀመሪያ ጊዜ ያነበብኩት በሚያዝያ 1985 በታተመው እፎይታ መጽሔት ላይ ነው። ተራኪው ደግሞ ሀየሎም አርአያ ራሱ ነበር። ታዲያ ጽሑፉ በጣም የሚያስደምም በመሆኑ ብዙዎች ታሪኩን በመጠራጠር
ሰውየው የተናገረው ፊልም እንጂ እውነተኛ ነገር አይደለም ብለው ነበር። በዘመኑ ከኢህአዴግ በተቃራኒነት የተሰለፉት የደርግ ከፍተኛ ባለስልጣናት ኦፕሬሽን አጋዚ በትክክል የተፈጸመ ዘመቻ መሆኑን መናገር ሲጀምሩ ግን የሀየሎም ትረካ እውነተኝነት ሊረጋገጥ በቅቷል። በዚህ ረገድ የመጀመሪያውን ምስክርነት የሰጡት ጓድ መንግስቱ ኃይለማርያም ራሳቸው ናቸው። በ1994 የታተመውን የሌተናንት ኮሎኔል መንግስቱ ኃይለማርያም ትዝታዎችን ያስታውሱ። በማስከተልም ነበር የተሰኘውን ተወዳጅ መጽሐፍ የጻፉት ገስጥ ተጫኔ ዘነበ ፈለቀ ኦፕሬሽን አጋዚ በትክክል መፈጸሙን አረጋግጠዋል። ነገሩ እንዲህ ነው። ኦፕሬሽን አጋዚ በመቀሌ እስር ቤት ታስረው የነበሩ 1500 ያህል የህወሓት ታጋዮችንና ደጋፊዎችን የማስለቀቅ ተልዕኮ ነበረው። ኦፕሬሽኑ የተሰየመለት አጋዚ የሚባለው ታጋይ ከህወሓት መስራቾች አንዱ ነው። አጋዚ የትግል ስሙ ሲሆን እውነተኛ ስሙ ዘርኡ ገሰሰ ነበር። እንደ ጄኔራል ሀየሎም አርአያ አገላለጽ ኦፕሬሽኑን ለማካሄድ የሚያስፈልገው ቅድመ ዝግጅት ለ6 ወራት ያህል ተካሂዷል። በኦፕሬሽኑ የሚሳተፉ ኮማንዲስቶች በሚስጥር ነው የሰለጠኑት። ሆኖም ሰልጣኞቹ በስልጠናው ላይ በነበሩበት ወቅት ስለ ኦፕሬሽኑ ምንም መረጃ አልነበራቸውም። በመሆኑም እነዚያ ሰልጣኞች ለስልጠናው ወደ ተዘጋጁት የአሸዋ ቤቶች በሚወሰዱበት ጊዜ ከፊሉ ይህ የመቀሌ ቤተ መንግስት ነው ይሉ ነበር ሲሆን የተቀሩት ደግሞ አይ የአየር ማረፊያው ነው እያሉ ልዩ ልዩ መላምቶችን ይደረድሩ ነበር። ኦፕሬሽን አጋዚ በታቀደለት ጊዜ መካሄድ ጀመረ። የህወሓት አሸማቂዎችም ማንም ባልጠበቀው ሁኔታ ወደ መቀሌ እስር ቤት በመግባት የሚፈልጓቸውን ታሳሪዎች በሙሉ አስለቀቁ። በማግስቱ ወሬው በአዲስ አበባ ሲሰማ በሊቀመንበር መንግስቱና በጦር ጄኔራሎቻቸው ዘንድ ከፍተኛ ቁጣ ተቀሰቀሰ። መቀሌ ያሉ የጦር መሪዎችም ለአስቸኳይ ግምገማ ተጠሩ። ግምገማው ማብቂያም ለኦፕሬሽኑ መሳካት ትልቁን ሚና የተጫወተው በአካባቢው የነበረው አብዮታዊ ጦር አዛዥ የነበረው ብርጋዴር ጄኔራል ታሪኩ አይኔ ያሳየው እንዝህላልነት ነው ተባለ። የደርግ መንግስት ባለስልጣናት ታሪኩን ሲጽፉ የህወሓት ጦር በእስር ቤቱ ላይ ወረራ በፈጸመበት ወቅት የእስር ቤቱ ኃላፊ ወደ ጄኔራል ታሪኩ በመደወል በወንበዴ ተወርሬያለሁ፣ ባሉኝ ጠባቂዎች መከላከል ስለማልችል ረዳት ጦር በአስቸኳይ ይላኩልኝ በማለት ሲጠይቀው ጄኔራል ታሪኩ እኔ መደበኛ ወታደር እንጂ የእስር ቤት ጠባቂ ዘበኛ አይደለሁም የሚል የሹፈት መልስ ሰጥቶት ከቤቱ ገብቶ ተኝቷል። የአንድ አብዮታዊ ጦር ዋና ዓላማ ሀገሩን ከውጭ ወራሪዎችና ከውስጥ ወንበዴዎች መከላከል ሆኖ ሳለ ጄኔራል ታሪኩ ረዳት ጦር ለወህኒ ቤቱ እንዳይደርስ በማድረጉ ወያኔ ታሳሪዎቹን በቀላሉ ለማስመለጥ ችሏል። በዚህም ጄኔራሉ የወንበዴዎቹ ዓላማ ተባባሪ ሆነዋል ይላሉ። በተለይ ግን ጓድ መንግስቱ ኃይለማርያም ኦፕሬሽን አጋዚን በምሬት ነው የሚያነሱት። ጓድ መንግስቱ ወያኔ በዚያ ድንገተኛ ወረራ ሊያመልጡ የማይገባቸውን ወንጀለኞች ለማስለቀቅ ችሏል በማለት ለጋዜጠኛ ገነት አየለ አንበሴ ነግረዋታል። ሆኖም ለወንበዴዎቹ ድጋፍ ሰጥተዋል በተባሉት ጄኔራል ታሪኩ አይኔ ላይ መጥፎ እርምጃ አልተወሰደም። ጓድ መንግስቱ ይህንንም ሲያብራሩ የታሪኩ ጓደኛ የሆኑ የጦር መሪዎች በአማላጅነት ወደ እኔ መጥተው ጓድ ሊቀመንበር ታሪኩን በዚሁ ብቻ ከምንመዝነው ወደ ኤርትራ ይላክና ችሎታውን ያሳይ ስላሉኝ እኔ ቃላቸውን በመቀበል ወደ አፋ ቤት ልኬዋለሁ ብለዋል። ሆኖም ጄኔራል ታሪኩ ወደ አፋ ቤት ቢቀየርም ከ4 ዓመታት በኋላ ተረሽኗል። እነ ሀየሎም አርአያ በበኩላቸው በጄኔራል ታሪኩ ላይ የቀረበውን ክስ አይቀበሉም። ሀየሎም ስለ ጉዳዩ ሲናገር ጄኔራሉ ጦሩን ለማንቀሳቀስ ያልቻለው በእንዝህላልነት ሳይሆን የኛ ጦር በመቀሌ ከተማ የተለያዩ ስፍራዎች የማዘናጊያ ውጊያዎችን በመክፈቱ መደበኛው ወታደር በእነዚያ ውጊያዎች ስለተወጠረ ነው
እኛም የማዘናጊያ ውጊያዎቹን ሽፋን በማድረግ ያለምንም ስጋት እስረኞቹን ለማስለቀቅ ችለናል ብለዋል። ኦፕሬሽን አጋዚን በተመለከተ አከራካሪ ሆኖ የዘለቀ አንድ ጉዳይ አለ። ይህም ኦፕሬሽኑን ለማካሄድ የወሰደው ጊዜ የሚመለከት ነው። ጄኔራል ሀየሎም አርአያ ኦፕሬሽኑ የተካሄደው በ15 ደቂቃ ውስጥ ነው። በዚህ ጊዜ ስራችንን ሙሉ በሙሉ መጨረስ እንደምንችል ያወቅነው ስልጠናው በሚካሄድበት ወቅት ነው ብሏል። የደርግ ባለስልጣናት ይህንን ጉዳይ በተመለከተ ዘርዘር ያለ ነገር ባይጽፉም ኦፕሬሽኑ በአጭር ጊዜ ውስጥ መፈጸሙን በደፈናው ያምናሉ። በነገራችን ላይ የኦፕሬሽን አጋዚን ታሪክ መሰረት ያደረጉ 2 ፊልሞች ተሰርተዋል። አንደኛውን ፊልም ያዘጋጀው ታዋቂው አርቲስት ኪሮስ ኃይለሥላሴ ሲሆን የሁለተኛውን ፊልም አዘጋጅ ማንነት በትክክል አላወቅኩም። ሆኖም ሁለቱ አዘጋጆች ኦሪጂናሊው ታሪክ የኔ ነው በሚል ውዝግብ ፈጥረው እንደነበር አስታውሳለሁ። ኦፕሬሽን አጋዚ የተካሄደው የዛሬ 40 ዓመት ነው። ኦፕሬሽኑ በተካሄደ በ10ኛው ዓመቱ ሀየሎም አርአያ ተገሏል። ነፍስ ይማር። አፈንዲ ሙተቂ